ሰላም እንዴት ናችሁ? ደህና ናችሁ ወይ? ውድ ዩቲዩበሮች ነው እንጂ ያኔ ዩቲዩብ እንደዛ መሰል የሚባለው ብቻ አላውቅም። ያው አዲስ ጀማሪ እንግዲህ በቀደም የሆነ ቪዲዮ ሰርቼ ነበር እና ማለት የሆነ ተስፋ የሚሰጥ ነገር አለ። ትንሽ በርግጥ ዘግቻለሁኝ። ከኛ በፊት ቀድማችሁ ጀመራችሁ ሀገርም ላይ ገባችሁ፣ በተለይ አረብ ሀገር ላላችሁ ልጆች እውነት ለእናንተ በጣም ብዙ ክብር አለኝ። ምክንያቱም ኢንተርኔቱን ሳናጣው ስልኩን ሳናጣው ብዙዎቻችን ዘግተናል ብዬ ስለማስብ ማለት ነው። ልክ እንደ እኔ ነበር ስልክ እየነበረኝ ኢንተርኔት እየነበረኝ ጊዜም ያን ያክል የለኝም ብዬ ሙሉ ለሙሉ ማወራበት እንትን አይደለም እና ሳልጠቀምበት በመቅረቴ ትንሽ በራሴ ተጸጽቻለሁ። ያውን ማረፈድ የሚሰሩት በገባውና በአመነበት ሰዓት ነው የሆነ ነገር ማድረግ የሚችሉና እኔ ማምናኝበት በእርግጥ በአንድ ጓደኛ ያነሳሽነት ነው። እሷ በእርግጥ ከበፊት እንድትጠቀም ነበር። ያው ነገሮች አልተስተካከሉም እና ወጣ ገባ ሆኖባት ነው እንጂ አሁን እሷ ስትነሳ ለእኔ ሞራል ሆነችኝ። በጣም ነው የማመሰግነው። እሷን በጸሎት የሚባል የዩቲዩብ ቻናል አላት። እሷን ሰብስክራይብ አድርጓት፣ እኔም ሰብስክራይብ አድርጉኝ፣ አበረታቱን። እኛም እኔ በራሴ ሰብስክራይብ አደርጋለሁኝ፣ ላይክም ሼርም። እንዲሁም ደግሞ ከኛ በፊት የቀደማችሁ ልጆች አላችሁና ከእናንተ ብዙ ነገር አሁን እኔ እንደራሴ እንደግሌ መማር የምፈልግበት ታይም ነው ማለት ነው። ምክንያቱም እናንተ የመጣችሁበት የሆነ ዋጋ ከፍላችሁ እዚህ የደረሳችሁበት መንገድ አለና ያንን ሼር ስታደርጉልን እንደገና ደግሞ ያው ሰብስክራይብ ስንደራረግ ምስል ነገሮች ይቀየራሉ ማለት ነው። እኛ ደግሞ በዛ እንድታማ ምክንያቱም የብዙ ሰው ህይወት ለመቀየር የብዙ ሰዎች መንገድ ለማመር የኛ እጅ አለበት። በእርግጥ አስበንበት እነሱን ለማገዝ ምናምን ሳይሆን ያው አጋጣሚ አገጣጣምንና እነሱ ለቁም ነገር ሲጠቀሙት እኛ ደግሞ ያው ከድብርትም መሄጃም መዝናኛም ነገሮችም ከቤተሰብም ከሁሉም ነገር ስንርቅ አንደኛ መዝናኛችን ስልካችን ከፍተን ደግሞ በምንመለከታቸው ነገሮች ጊዜ እናሳልፋለን፣ ከድብርታችን እንወጣለን፣ ብዙ ነገሮችን እናስተካክላለን እና ያንን ስናረግ እነዛ ደግሞ ለስራ የተጠቀሙት ጎበዞች በየትኛውም ዓለም ያሉት እንዲሁም ኢትዮጵያ ውስጥ ያሉት በእኛ ምክንያት እኛ በመከተላችን ነገሮችን አስተካክለው ጥሩ ላይ ደርሰዋል እና ስለዚህ አሁን ኢትዮጵያ ውስጥ ያሉት ብቻ ሳይሆን የትኛውም ዓለም ላይ ያለውን ቀደም ብሎ መጠቀም የጀመረ አርቲስቱ ብሎ የመንግስት ሰራተኛው ህዝቡም እንደ ህዝብም ተጠቅሞበታል እና ለዛ ደግሞ ያው ዝም ብሎ ዩቲዩብ መክፈትና የሆነ ኮንቴክት መስራት የሆነ እንትን መስራት ብቻ ሳይሆን ተከታይ ሲኖር ነው። ያንን ደግሞ ያው አብዛኛውን በአረብ ሀገር ሰው ነው፣ በአረብ ሀገር ወንድሞች ነው ስለማስብ ነው። እንዲሁም ደግሞ ከዩቲዩበሩ ባሻገር ማለት ከዩቲዩብ አጠቃቀሙ ባሻገር ሌሎች ነገሮችን ሼር ብንደራረግ በተለይ አረብ ሀገር ያለን እህቶች ብዙ ነገር ብንማማር፣ ኢትዮጵያ ገብተን ስንመጣ ብዙ የምናያቸው ነገሮች አሉ። ገብቶ ላልመጣለት እንዴት አገር ሲገባ ብዙ ነገሮች መስተካከል ያለባቸው ነገሮች አሉ። ራስን እንዴት አድርገን ወደ ድጋሚ ላልመሰደድ መማር አለብን። ምክንያቱም በተለይ የገባ ልጆች ብዙ ነገር ተምረናል ብያለሁ። አብዛኛው አሁን መተንም በቃ ከዚህ ስንመለስ ብዙ ማንሰራቸው ስህተቶች አሉ። በፊት እንደገባን የሰራናቸው ስህተቶች እንዳሉ ሁሉ ማለት ነው እና ያንን ደግሞ የገባው ላልገባው ቢያስተምር፣ ኢትዮጵያ ገብተው ደግሞ የራሳቸው ጠቅልለው ገብተው አሁን የራሳቸውን ኑሮ ትዳር ያዙትም ትዳር ይዘው ትዳር ያዙትም ደግሞ ስራ ጀምረው የራሳቸውን ተፍተፍ የሚሉት ሁሉም ማለት በገባውና ባወቀው ልክ ብንማማር ብዙ ነገር እናተርፋለን ብዬ አስባለሁ። ምክንያቱም ለስደተኛ ከስደተኛ በላይ የሚረዳው የሚያውቀው ሰው የለም።
ቤተሰብ፣ እህት፣ ወንድም፣ ጓደኛ፣ ያልተሰደደ ሰው ብዙ ነገር ሊያደርገን ይችላል። ግን እውነት ለመናገር እንደ ስደተኛ የስደተኛ ሁኔታ የሚረዳው አለ ብዬ አላስብም፣ ስላየሁት ማለት ነው። እና በቃ አሁን ለአንድ ላልተሰደደ እህት የሆነ ነገር ብታማክሬ እሷ የምትነግርሽ ከኖሮች ሁሉ እሷን ጀጅ እያደረኩ ምናምን ነገር አይደለም። ምክንያቱም እሷ አታውቀውም። እሷ የራሷን የመጣችበት መንገድ አለ እና ስለዛ ነገር ነው አስተያየት የምትሰጥሽ። እኛ ደግሞ ያንን ነገር ለመቀበል ትንሽ በተለይ ትንሽ ወደ 90ዎቹ መጨረሻ ምናምን ያለን ማለት እዛ አካባቢ ያለን ሰዎች አሁን ካሉት ጋር ብዙ የሀሳብም የመረዳትም የብዙ ነገር እንትን አለ ማለት በብዙ ነገር ተራርቀናል ብዬ ነው የማስበው። እኔ እንደተረዳሁት እንኳን አይደለም ከዚህ አንጻር ከአስተዳደግ አንጻር ትንሽ ልዩነት አለ። አሁን ላይ ያደጉ ልጆችና የኛን አስተዳደግ ብጠይቁ አይገናኙም እና የሁሉም ዘመን አለው። እነሱም በዘመናቸው ልክ ናቸው፣ የኛም በዘመናችን ልክ ነበር እና ያ ነገር ስላለ ያንን ሸር በመደራረግ ከዚህ በኋላ እስከ ስደት ስንመለስ እድል ነው ራሳችንን ወደ ጥሩ ነገር ድጋሜ ላለመሰደድ ነገሮችን የምናስተካክለው የራሳችን ነገር የሚኖረን። በእርግጥ አሁን ላይ ለመስራት ኢትዮጵያም ያን ያክል ተስፋ የሚሰጥ ነገር አይደለም። በተለይ ገብተን ያየኑ ልጆች እናውቀዋለን። ብዙ ጦርነት አለ፣ ሀገሪቱ ጦርነት ላይ ነች። የኑሮ ውድነቱ ብዙ ነገር አለ። ኢትዮጵያም ያለ ሰው ይህንን ነው የሚነግረው። ግን ይህንን የሚናገር ይሁን እንጂ ደግሞ ይሄ ነገር ነው ብሎ በተለይ በአረብ ሀገር እድሜ መጨረስ ያን ያክል አግባብ ነው ብዬ አላስብም። ያው ሰው እንደኖረ ቤተሰብ እንደኖረ ህዝብ እንደኖረ አካባቢ ሰው እንደኖረ እንኖራለን። ያንን ለማድረግ ደግሞ ድጋሜ ላለመውደቅ ጥሩ ነገር እንኳን ባይኖረን እንዳይቸግረን ከወለድን ለልጆቻችን የምንሰጣቸው እንዳናጣ የሆነ ከፍ ያለ አረብ ሀገር ያየነውን ሁሉ አይነት ኑሮ እንኖራለን ማለት አይደለም። እሱ ከባድ ነው። ግን የሰው ልጅ መሰረታዊ ፍላጎቱ ነው ዋናው የሚቀድመው እና መሰረታዊ ፍላጎታችንን አሟልተን ከቤተሰብ ጋር ሳንጋጭ ቤተሰብን ደግሞ እሱ አረብ ሀገር ሄዳ እንደዚህ ሳይል ራሳችንንም ማስከብረን ቤተሰብንም ማስከብረን ማህበረሰብንም ማስከብረን ጥንቅቅ ብለን እንድንኖር ማለት ነው። ማለት ያን ያክል የተጋነነ ነገር ይኖረ ምናምን እያልኩ አይደለም። ቤት ያለው ቢያንስ ትንሽዬ ነገር ለመንቀሳቀሻው ካለው በቂ ነው። ቤት የሌለውም ደግሞ አይ ግዴታ ቤት መስራት አለባችሁ ምናምን ብዬ እኔ ሰዎችን ጀጅ አላደርግም። ማለት አንዳንድ ጊዜ እኛ ባሰብነው እኛ ልክ ነው ባልነው ሳይሆን እግዚአብሔር የሰው የድሉን ነው የሚኖረው እና እስከዛሬ አብዛኛው ከኛ ማለት ትንሽ ቆየት ትላለህ ነው እንጂ አዲሶቹ እንኳን ያን ያክል አሁን ላይ ምክር ያስፈልጋቸውም። ለእኛ ግን ትንሽ ቆየት ትላለህ። ለእኛ ግን ትንሽ ቆየት ትላለህ። በቃ እድሜ የሚባል ነገር አለ፣ ማረፍም የሚባል ነገር አለ፣ ደግሞ ትዳርን መሞከር የሚባል ነገር አለ። እግዚአብሔር ከፈቀደና ከወደደ ደግሞ ልጅም የሚባል ነገር አለ። ግዴታ ተጨናንቆ አይደለም ልጅ የሚወለደው። እኔ በራሴ በማስበው ይሄ ህዝቡ አትወስጂም ወይ ምናምን በሚለው ወከባው ምናምን ሳይሆን ብዙ እንኳን ባይሆን አንድ ልጅ ወልጄ ማሳደግ እችላለሁ ወይ? እንዴት ነው? ከገንዘብ ከሞራል የሆነ ገንዘብ ኖራችሁ ብቻ ልጅ መውለድ ያን ያክል እንትን አይደለም። ምክንያቱም አሁን ላይ በገንዘብ ከማሳደግ በሞራል ማሳደግ ነው። ራሳችን እንዴት ነው የምናረጋጋው? እዚህ ካለፍንበት መንገድ ከዛ ኢትዮጵያ ስንገባ ደግሞ ወከባው ግርግሩ ብዙ ነው እና ያንን ነገር ቻሌንጁን አልፎ ከሁሉም ነገር በእምነትም ሁሉም በየእምነቱ ራሳችንን ቅድሚያ ለራሳችን ብንሰጥና ራሳችንን ካረጋጋን መንገዱ አይጠፋም። ቀስ ብለን እዚህ ማንም ሳያግዘን ማንም ሳይረዳን ሁሉ ብዙ ዓመት 7 ዓመት 6 ዓመት 10 ዓመት የኖረ ሰው ኢትዮጵያ ገብቶ ከብለዋል ብዬ አላስብም። ግን ያው ማህበረሰቡ ትንሽ ገጭቋል የሆነ ነገር ነው እና እኛ ደግሞ ያንን ነገር በቃ ወይ በንግግር ወይ በሆነ ነገር ነው ምላሽ መስጠት የምንፈልገው። ያንን ከማድረግ ግን ከዛ ነገር ገለል በማድረግ ነገሮችን ብናስተካክል እላለሁ። ያው ብዙ አወራሁባችሁ። እናንተ ሀሳቢ ስለሚኖራችሁ ሸር አድርጉን፣ እንማማር። አንዱ ያላወቀውን አንዱ ያውቃል። በዛ ላይ ደግሞ ዩቲዩብም እንግዲህ ከከፈለንም እሰየው፣ ካልከፈለንም ደግሞ እስከሚከፍለን ድረስ ብንሰራበት። በተለይ አሁን ላይ
ሰብስክራይብ ምናምን የሚባለው ነገር ቢስተካከል